ሰውን ስለሚሰማ እግዚአብሔር ሰውን ከነሱ መማር አለብን። ሰው ስለሚያምኑትና ሰው ስለሚወዱ ሚዲያ ላይ ነው ማቀሽና አሁን ልቅና ይኸውልሽ እኔ የምታለቅሽው ልቅ ማልቀስኩን ተከሽልቅ ያሰረውን አንገቷ ያለው ነገር እንዲያታረገው አውሉ ታወልቃለች። እሱማ ሊታወልቅ ነው ከሱ ዘወርደለ ታወልቃለች። ሲጀመር ማልቀሱን ተይና አታርጉ እሱን ጸባይ ስለማትወጣ ታውልቀው እሱ ነገር አንቺ ስልክ ካለሽ አናግሪያት። ለሰው ክብር ሰውን እኮ ማስቀየም ነው ፈልግናት። እሷ እኮ ማንም ሰው እንዲቀየማት ማንም ሰው አውቃለሁ እንጂ እሷ እኮ ማድረግን ፈልጋ አይደለም። ማን ልታደርግስ ምን ችግር ምን ማነው ስምሽ? ራኤል በጣም ሰውነቷ ተንዘፈዝፏል። ምንድን በቃ ምን እንዲሆነ ያንን ነገር መጣል አለ። እንዴት ለብቻው ይተዋል። ለብቻው እኮ ነው እየተወጣች ያለች ሁሉንም ነገር እየምር እኔ እግዚአብሔርን እኔ ምን ሊሆን እግዚአብሔርን አጠግቧም የዊና ሚስት ስራ ሰላላ እሷ እንትን የሆነ ስራ የምትሰራው ሰላላት በስራ በኩል ነው ተቀበል የዊና ነው የሚስቱ የወርዲናት እኮ ስሟ የዊና ሚስት ስሟ የወርዲ ነው። የወርዲናት አግኝቻት ነበር ቅድም ራሱ ዊና ምን አለበት አዲስ አበባ ለምን አይሄድም? በወንድሜ ስልክ አስተላለፍ በይሞ ነበር ያወራሁት። ወንድሜ ደግሞ አታካብጅ ምናምን ስለሚለች እንትኑን ጉዳዩን ስለማያውቅ ምንድነው ምን እንዳይለኝ እሷት ሚስጥሩ ስለምታውቅ እዚህ ስም ስለማልጠራ ነው ዊና ያለበት ጓደኞቹ ያሉበትን ነገር ያቃን ባካችሁ እዚህ ልጆች እየሞቱ ነው ባካችሁ በይው ብያት ነበር። አሞታን ትንሽ አለችኝ። እኔ እንጂ ፈጣሪ ይጠብቃት እግዚአብሔር ሁላችሁም በየሃይማኖታችሁ ጸሎት አድርጉ። ለሷ እንደው ምን እንደነው እሷ ግን አደጋ ላይ እንደሆነች ነው ብቻዋን ቀርታለች። አደጋ ላይ ነው ማርያምን እውነት ከሷ ስልኩን ዘግቷን ብላለች። በቃ እንደዚህ አይነት ክፋት ይታሰባል እንዴ? ሰው ልጅ እንኳን ጥፋት ቢያጠፋ እኮ ከጥፋት እንዲመለስ ምክር ነው እንጂ ሞት ብልግና